በቁርአን ላይ ታቦት የሚል ቃል አለ ወይ? አዎ። የጽላቱ ማስቀመጫ አለ ወይ? አዎ። ሱረቱ በቀራ ምዕራፍ 2 ቁጥር 248። እኛ ታቦት የለንም፣ ግን ስለ ታቦት ያወራል ቁርአን። እኛ ጽላት የለንም፣ ስለ ጽላት ያወራል ቁርአን። ቁርአን ስለ መና ያወራል፣ ግን መና የለንም በአሁን ሰዓት። ቁርአን ስለ ድርጭት ያወራል፣ ድርጭት ግን የለንም እኛ። በጣም ሰፊ ልዩነት አለው ራሱ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 248 ላይ ነብያቸው ለነርሱ የንግስና ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉት ቅርስ በውስጡ ያሉበት መላእክት የሚሸከሙት ሆኖ ሳጥን ለሚለው ቃል የተቀባው አረበኛው ታቡት የሚል ቃል ነው የሚጠቀመው። ታቡት ማለት ታቦት ማለት ነው። ተመሳሳይ ነው ትርጉሙ። ሳጥን ማለት ነው ትርጉሙ። ሳጥን በሚል ቃል በቁርአን ውስጥ ብዙ ቦታ ላይ መጥቷል። ሱረቱ ጣሃ ምዕራፍ 20 ቁጥር 39 ላይ ይገባላችሁ። ሱረቱ ጣሃ ምዕራፍ 20 ቁጥር 39 ላይ ምዕራፍ 20 ቁጥር 39 ላይ ምን ይላል እዚህ ጋር? ሕፃኑንም በሳጥኑ ውስጥ ጣዩ አላት። የሙሳ እናት ናት። ሙሳ በሳጥኑ ውስጥ አድርጋ ጥለዋለች ራሱ። ሳጥኑን በባህር ላይ ጣዩ፣ በባህር ዳርቻም ይጣላል ብለው አላት ይላል። ስለዚህ በሳጥኑ ውስጥ ጣዩ ሲላት ሳጥን ለሚለው ቃል የገባው አረብኛው ታቡት የሚል ቃል ነው። ስለዚህ ታቡት ምን ማለት ነው ተብላችሁ ብትጠይቁ ሳጥን ማለት ነው ትርጉሙ። እኔ ቤቴ ውስጥ ያለው እንትን ታቡት ነው የሚባለው። ኖህ የሰራው መርከብ ራሱ አርክ ይባላል። በግዕዝ ባይብል ላይ ብትመለከቱት ታቦት ብሎ ነው የሚያስቀምጠው። ታቦት ማለት ሲምፕሊ ሳጥን ማለት ነው፣ ሌላ ነገር አይደለም። ቤቴ ውስጥ ያለው ሳጥን ታቦት ይባላል በግዕዝ ማለት ነው። በአረብኛ ብትመለከቱት ታቦት ይባላል። ታቦት ማለት ማስቀመጫ ነው። አሁን ብሉይ ኪዳን ላይ ያለውን ስለ ታቦት ምን ብሎ ስራ ብሎ እንዳዘዘው እንመለከታለን። እሺ ቀጥል። እንትን ላይ ኦሪት ዘጸአት ምዕራፍ 25 ቁጥር 10 ኦሪት ዘጸአት ምዕራፍ 25 ቁጥር 10 ኦሪት ዘጸአት ምዕራፍ 25 ቁጥር 10 እዚህ ጋር ያያችሁት ከግራር እንጨት ታቦቱ ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁናል። ከዛ ቁጥር 5 ላይ ዘዳግም 10:5 ላይ 10:5 ላይ ኢትዮጵያ ውስጥ ታቦት የለም። በነገራችን ላይ የምነግራችሁ ነገር እሱን ነው ያለው። ጣውላ ነው ያለው፣ ባርኒሽ ነው ያለው። ታቦት የለም። ታቦት ማለት ቤተ መቅደስ ውስጥ ያለው ታቦት አይደለም። ራሱ ምን ይላል? ኦሪት ዘዳግም ምዕራፍ 10 ቁጥር 5 ላይ ተመልሼም ከተራራ ወረድኩኝ፣ ጽላቶቹንም በሰራው ታቦት ውስጥ አደረኳቸዋል። የጽላት ማስቀመጫ ነው ታቦት የሚባለው። ታቦትና ጽላት ይለያያል። በጣም የሚገርማችሁ ነገር አብዛኛውን 90% ነው የምነግራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ታቦትና ጽላት ልዩነት እንዳላቸው እንኳን አያውቁም። ጽላትን ታቦት ይላሉ፣ ታቦትን ጽላት ይላሉ። ገባችሁ? ታቦት ምንድነው? ብሉይ ኪዳን ላይ የነበረው ታቦት ምንድነው ሲባል ዲዛይኑ እንደዚህ ነው። ኢምራን አውጣው የላኩልን አውጣው። ታቦቱን ላሳያችሁ። ታቦት ብሉይ ኪዳን ላይ የነበረው ታቦት ይታያችኋል። ታቦት ይሄ ነው። በጣም ትልቅ ነው። ይታያችኋል። ታቦት ማለት ይሄ ነው። 4 ሰዎች ናቸው የሚሸከሙት። ብሉይ ኪዳን ላይ የነበረው ታቦት ይሄ ነው። ዲዛይን ሲደረግ ይታያችኋል። እዚህ ጋር ከሩቁ ይታያችኋል። አራት መለጎሚያ ያለው ይሄ ነው ታቦት። ይሄ የለም፣ እንደዚህ አይነት ታቦት የለም ኢትዮጵያ ውስጥ አይታችሁም አታውቁም። ያለው ምንድነው ሲባል ጣውላ ነው። ይሄ የቀደሙ ታቦት ምንድነው? ከግራር እንጨት ተሰርቶ በወርቅ የሚለበጥ ነው የነበረው። ኢትዮጵያ ውስጥ ያለው ታቦት ግን ምንድነው? ቫርኒሽ ነው። አስተያሳያቸው ኢምራን ካለ ቫርኒሽ የተቀባ እንጨት ነው። ዝም ብሎ ከግራር እንጨትም ሊሆን ይችላል፣ ከምንም ሊሆን ይችላል። ግን ቫርኒሽ የተቀባ ጣውላ ነገር ነው ያለው። ያ ጣውላው ነገር ታቦት አይደለም። ታቦት ማለት ሳጥን ነው። ሳጥን አይደለም፣ ውስጥ የሆነ ነገር ይታያችኋል። የሀገራችን ታቦት ይሄ ነው። ይታያችኋል። የሀገራችን ታቦት ይሄ ነው። ታቦት ብሎ የሚሉት ማለት ነው። ይሄ ጣውላ ነው እንጂ ታቦት አይደለም። ታቦት ማለት ማደሪያ ማለት ነው። የጽላቱ ማስቀመጫ ማለት ነው። ማስቀመጫ አይደለም። ይታያችኋል። የሚሸከሙት ይሄው ምንም አይገናኝም። የሚሸከሙት ጣውላ ነው የሚሸከሙት። ጣውላውን ታቦት እያሉ ነው የሚሸጉዷቸው ሰዎችን። ታቦት የሚባል ነገር የላቸውም። 44ቱ ታቦት የሚባል ነገር የለም። እዚህ ታቦት አለኝ የሚል ኦርቶዶክስ ካለ ታቦት ማለት ሳጥን ነው። ታቦት ማለት ማደሪያ ነው። ሰገባ ነው ራሱ። ሰገባ ማለት ማስቀመጫ ነው ራሱ። ሳጥን ነው። የጽላቱ ማስቀመጫ ነው። ምናልባት ይሄ አሁን ጣውላውን ጽላት ነው ቢሉት ይሻላቸዋል። ቢያንስ እንኳን ጽላት ነው ቢሉ እንኳን ጽላት አለን ቢሉ ይሻላቸዋል። አሁን ውሸታቸውን እናጋልጥ አንዳንድ ነገሮች ማለት ነው። ታቦቱ በክብረ ነገሥት ላይ እንደሚናገረው
በንጉሥ ሰለሞን ዘመን ቀዳማዊ ምኒልክ ኢትዮጵያ ውስጥ ሲገባ ይዞት ነው የገባው። ሄዶ አባቱ ጋር ሄዶ ማለት ነው። ንግሥት ሳባ እንትን ብላ ምናምን ነገር ታቦቱ ይዞ ተገባ ብሎ የሚታሰበው ማለት ነው። ታቦቱ የሚገርማችሁ ነገር በባቢሎን ምርኮ ጊዜ ነበረ። ራሱ ታቦቱ ነበረ። ሰለሞን ካለፈ ከ400 ዓመት በኋላ ባይብል ላይ ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ያወጣላቸው። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ በኢዮስያስ ዘመነ መንግስት ኢዮስያስ ንጉስ በነበረበት ሰዓት ላይ ከ400 ዓመት በኋላ ኢየሩሳሌም ውስጥ አለ። እንዴት ነው ኢትዮጵያ ውስጥ ከገባ እንዴት ኢየሩሳሌም ውስጥ ሊኖር ቻለ? ታቦቱ ውሸት ነው ማለት ነው። የኢትዮጵያ ትርክት ምን ይላል? እግዚአብሔር ሁሉ ያስተምር ዘንድ አለ ያስተምሩ ዘንድ ለነበሩት ለእግዚአብሔር ለተቀደሱ ሌዋውያን እንዲህ አለ። ኢዮስያስ ንጉስ ኢዮስያስ ቅዱሱን ታቦት የእግዚአብሔር የእስራኤል ንጉስ የዳዊት ልጅ በሰለሞን በሰራው ቤተ መቅደስ ውስጥ አኑሩት አላቸው ይላል። ምን በሉት? አኑሩት። ይታያችኋል። ታቦቱን የእስራኤል በሰራው ቤት ውስጥ አኑሩት። ታቦቱ ያለው የት ነው? ሰለሞን በሰራው ቤተ መቅደስ ውስጥ ነው። ከምን በኋላ? ከ400 ዓመት በኋላ ሰለሞን ካለፈ ከሞተ ከ400 ዓመት በኋላ በኢየሩሳሌም ውስጥ እንደነበር ይናገራል። ከዛ በኋላ ምን ሆነ? የት ገባ የሚለውንም እንየው። የት ገባ ታቦቱ? የት ገባ የሚለውን መጽሐፈ ዕዝራ ሱቱኤል ግባ ምዕራፍ 9 ቁጥር 21 መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ምዕራፍ 9 ቁጥር 21 እስከ ባቢሎን ምርኮ ድረስ ነበረ። አስቡት። እስከ ባቢሎን ለ600 ዓመት 700 ዓመት አክል ነበረ እስራኤል ውስጥ። ኢትዮጵያ ውስጥ ገባ የሚባለው ነገር ትርክት ነው፣ ውሸት ነው። ምንም ነገር ማስረጃ የለም ከባይብል ማለት ነው። መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ይታያቸዋል። ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋች ምስጋናም እንደቀረ ዘውዳችንም እንደቀረ ተድላ ደስታ እንደጠፋ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች አለ። ንዋየ ቅዱሳት ሁሉ እንዳደፉ ምልክታቸውም እንደቀረ ከዚያ የሚበልጠው ነገር ታቦተ ጽዮን እንደጠፋች ቀረች አለ። በባቢሎን ምርኮ ጊዜ ነው የተማረከችው። ከዚያ በኋላ ንዋየ ቅዱሳቱ ተማርኮ በጠላቶቻችን በባቢሎን እጅ ወደቁብን። የባቢሎን ንጉሥ ናቡከደነጾር በ606 መቶ ታቦቱን ወሰደው፣ ማረከው፣ ወሰደው። ከዛ በኋላ ጠፋ። የት ገባ ብለን ስንል ምድር ተሰንጥቃ ዋጠችው ታቦቱን። አሁን ምድር ውስጥ ነው ያለው፣ ተሰንጥቃ ምድር ውስጥ ነው እንትን ያለው ተሰንጥቃ ያለው ማለት ነው። ሁለተኛ ዕዝራ ግባ። ሁለተኛ ዕዝራ ምዕራፍ 1 ሁለተኛ ዕዝራ ምዕራፍ 1 ቁጥር 54 ላይ ዕዝራ ሱቱኤል ምዕራፍ 1 ነው። ስለዚህ ዕዝራ ሱቱኤል ሁለተኛው ላይ ምዕራፍ 1 ቁጥር 54 ላይ ይታያቸዋል። እግዚአብሔርን የሚያገለግሉት ንዋየ ቅድሳትን ጥቃቅንንም ታላላቁትን ሁሉንም የእግዚአብሔርን ማደሪያ ታቦቱንም አለ ከቤተ መቅደሱ ዕቃ ቤት ያለውን ማሳጥን ሁሉ ማርከው ወደ ባቢሎን ወሰዱ። የእግዚአብሔር ማደሪያ ቤት መቅደስ አቃጠሉት። የኢየሩሳሌም ቅርሷን ሁሉ አፈረሱ። ግንቧን በእሳት አቃጠሉ። በውጭ ያለውን ሁሉ ንዋየ ቅድሳት ሁሉ አጠፉ። እግዚአብሔር በነቢዩ በኤርምያስ የተናገረው ይደርስ ዘንድ ይላል። አያችሁት? እየታደረጉት ወሰዱት። እነማን ናቸው የወሰዱት? ኢራቅ ነው የተወሰደው። ኢራቅ ውስጥ የአሁኗ ኢራቅ ባቢሎን የምትባል ቦታ ላይ ናቡከደነጾር የሚባለው ንጉስ ነው የወሰደው። ከዛ ልክ እዛ እንደደረሰ ባሮክና ኤርሚያስም ይላል አይደል? ባሮክና ኤርሚያስም ወደ ቤተ መቅደስ ገቡ። የሚያገለግሉትን ዕቃ ሁሉ እንዳዛቸው ለምድር ሰጧት። ምድር ያን ጊዜ ተቀብላ ዋጠችው ይላል። ገብቷቸዋል? የሚያገለግሉትን ዕቃ ሁሉን የሚለው ኢቭን ታቦቱንም ጨምሮ ማለት ነው። ምድር ያን ጊዜ ተቀብላ ዋጠችው፣ አረገችው፣ ስንጥቅ አረገችው። ምኑን? ታቦቱን፣ ንዋየ ቅድሳቱን በአጠቃላይ ማለት ነው። ወደ አዲስ ኪዳን ንግባ። ታቦት የሚባል በአዲስ ኪዳን የለም፣ ተሽሯል ብሎ ነው የሚያስቀምጠው። እናንብበው። ኤርሚያስ 31 ግባ። መጀመሪያ ኤርሚያስ ምዕራፍ 31 ቁጥር 31 ላይ ትንቢት ነው። ኤርሚያስ ምዕራፍ 31 ቁጥር 31 ምን ይላል መሰላችሁ? ተከታተሉኝ። እነሆ ከእስራኤል ቤትና ከይሁዳ ቤት አዲስ ቃል ኪዳን የመገባበት ወራት ይመጣል። አዲስ ኪዳን የሚባል ይመጣል። ያህዌ ከግብፅ ሀገር በወጣችሁ ዘንድ እጃችሁን በያዝኩበት ቀን ከአባቶቻችሁ ጋር እንደገባሁት ቃል ኪዳን አይደለም አለ። እርሱም በኪዳኔ ቸል አሉ ይላል ያህዌ። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነው ይላል። ከዛ ምን ይላል?
ይህ ነው ይላል እግዚአብሔር። ሕጌም በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። አሁን የሚጻፈው በድንጋይ ጽላት ላይ ሳይሆን በልብ ጽላት ላይ ነው የሚጻፈው አለ አዲስ ኪዳን ላይ። ዕብራውያን 8:10 ግባ። ዕብራውያን 8:10 ላይ ዕብራውያን 8:10 ላይ ዕብራውያን ምዕራፍ 8 ቁጥር 10። ስለዚህ ታቦት አዲስ ኪዳን ላይ የሚባል ነገር የለም፣ በልብ ጽላት ተተክቷል። የታቦት የሚባለው ሰው ነው። በአዲስ ኪዳን ላይ ስትመጣ እንደ ሳጥን ተደርጎ የሚጠቀምበት የጽላቱ ማስቀመጫ ደግሞ ምንድነው? ጽላት ምንድነው? ልብ ነው፣ የሰው ልብ ነው ብሎ ነው የሚያስቀምጥ። ዕብራውያን ምዕራፍ 8 ቁጥር 10 ላይ ከዚያ ወራት በኋላ ከእስራኤል ቤት ጋር ቃል ኪዳን ጋር ይላል፣ የሚገባበት ወራት ይመጣል ጌታ። ሕጌን በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ፣ እኔ አምላክ ሆናቸዋለሁ፣ እርሱም ሕዝብ ይሆኑኛል። አዲስ በማለቱ ፊተኛውን አስረጅቶታል አለ። አሮጌውና ውራጭ የሆነው ሊጠፋ ተቀርቧል አለ፣ ተሽሯል አለ። አሮጌ ነው አለ። አሮጌ ያሰኘው ነገር ታቦቱና ጽላቱና በጽላቱ ላይ የተቀመጠው ነገር ነው። ጽላቱ ስለጠፋ በጽላቱ ፋንታ አዲስ ኪዳን ላይ ጽላት የሆነው የሰው ልብ ነው። የሰው አካል ደግሞ ምንድነው? ታቦት ነው። ልብ የሚባለው ነገር ልክ አካላችን ላይ እንደሚቀመጥ ሁሉ የሰው ልብ ጽላት ነው ተብሎ ነው የተቀመጠው። ሁለተኛ ቆሮንቶስ 3:3 ላይ ግባ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እዚህ ጋር ተከታተሉኝ። ታቦት የሚባለው አሁን ጽላት የሚባለው ነገር ሌላ ነገር ሊሆን ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እናንተ በሕያው አምላክ መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለጠ የክርስቶስ መልእክት እናንተ ናችኋል። አየው፣ ሥጋ በሆነ በልብ ጽላት ላይ ነው የተጻፈው አለ። ከዛ በኋላ ቁጥር 7 ላይ ዳሩ ግን የእስራኤል ልጆች ስለዛ ስለተሻረው አለ። ተመልከት እንደተሻረ ስለፊቱ ክብር የሙሴ ፊት ትኩር ብለው መመልከት እስከናቸው ድረስ ያ በድንጋዮች ላይ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት አለ። በክብር ከሆነ የመንፈስ አገልግሎት እንዴት በክብር አይሆንም? ቁጥር 13 ላይ የዛ ይሻር የነበረው መጨረሻው ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለምና አለ። ነገር ግን አለ ቁጥር 14 ላይ ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃው ሳይወሰድ ዛሬ ድረስ ይኖራል፣ በክርስቶስ ብቻ የተሻረ ነውና አለ። ስለዚህ በድንጋይ ጽላት ላይ የተጻፈው ነገር ተሽሮ ከዛ በልብ ጽላት ላይ ተተክቷል አለ። እሺ ምን ታደርግልኛለህ? ሁለተኛ ቆሮንቶስ ምዕራፍ 5 ምዕራፍ 6 ቁጥር መጨረሻ ላይ ታወጣልኛል። ቁጥር ስንት ላይ ነው ያወጣው? 12 11 ላይ ያወጣልኝ 16 ላይ ያወጣልኝ 16 እዛው ላይ 16 ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ ሕያው እግዚአብሔር ቤተ መቅደስ ነንና ይላል። እስቲ በግዕዙን አድርግልኝ አንድ ጊዜ ቤተ መቅደስ የሚለውን ግዕዙን አድርግልኝ። ታቦተ እግዚአብሔር ማነው? ታቦት አለ እናንተ ናችሁ፣ እናንተ ናችሁ አለ። ታቦት የእግዚአብሔር ታቦት ከጣዖት ጋር ምን አለው ካለ በኋላ ለእግዚአብሔር ሕያው ካለ በኋላ እናንተ ምንድናችሁ አለ? የእግዚአብሔር ታቦት ናችሁ አላችሁ ሰዎች። በአዲስ ኪዳን ታቦት የሚባለው የሰው አካል ነው። የሰው አካል ውስጥ ያለው ልብ ደግሞ ጽላት ይባላል። ይህንን ያስቀመጠው በአዲስ ኪዳን ላይ ታቦት የሚባል ነገር የለም፣ ጽላትም የሚባል ነገር የለም። መሰዊያ አለ፣ አዎ። አልተር የሚባል ነገር አለ። ግን አልተሩን ታቦት አይባል። ታቦት ሳጥን ነው፣ ማስቀመጫ ነው እንጂ እንትን አይደለም። አልተር አለ፣ አዎ። ቴብል አለ፣ አዎ። አዲስ ኪዳን ላይ ይሄን ይመስላል።